አሰላሙ አለይኩም ወራህመቱላሂ ወበረካቱ። ወደና የተወደዳችሁ የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ? ሰላም ናችሁ? እኔ ሰላም ነኝ። ሰላም ብያችኋለሁ በናፈቀው ልቤ ማለት ነው። ወይኔ እናቴ። ለቤት አዲስ የሆናችሁ ላይክ፣ ሰብስክራይብ እንዲሁም ሼር፣ ኮሜንት በማድረግ ቤተሰብ ይሁኑ ማለት ነው። አንድ ነገር ምን ልላችሁ ፈልጌ መሰላችሁ? ዛሬ ደግሞ በሀዋና በጀማል ጉዳይ ነው የመጣሁት ተመልሼ ማለት ነው። ያው እኔ እነሱ ጋር ቅርብ ቤተሰብ ነኝ ስነግራችሁ ማለት ነው። እና ምን አየሁ መሰላችሁ? ዛሬ ደግሞ ማለት ነው ምን አየሁ መሰላችሁ? እንዲህ የሰው ልጅ እንዲው ተው ግን ወላሂ እንዲው ተው እንዲው አሁን ወላሂ ብዙዎቻችሁ ማለት ነው ግን አሁን እኔ ነገረኛው ማን እንደሆነ እየደረስኩበት ነው ማለት ነው። ይሄ አለሉ እግር ማለት ነው። ወላሂ ዘይነባ ምን አለ ይበሉኝ ማለት ነው። እዩ በደንብ አድርጋችሁ የጀማልን ዛሬ የተለቀቀውን ቪዲዮ በደንብ አድርጋችሁ እዩት። ምክንያቱም ብዙ ኮሜንት እያየሁ ነው። እኔ በባለፈው ራሱ ሀዋን እየተሳደብኩ ነበር። በእርግጥ የሚሰሩ ስራ አለ፣ ግን ፕራንክ ሲሆን ይሄ ስድብ ምናምን የሚሰዳደቡን ነገር የሚዘገይ ነገር ፕራንክ በተደረገ ሰዓት ወይም ፕራንክ በተደረገ ሰዓት ወይም ፕራንክ አድርገው በእንትን ባለ ሰዓት የሚሳደድቡ ስድብ አለ። ምክንያቱም ከሱም አፍ የሚወጣውን ከሷም አፍ የሚወጣውን ነገር ነው ማየው እኔ ማለት ነው። ግን ዛሬ ምን ገጠመኝ መሰላችሁ? ወላሂ አንቺ ክብር የሌለሽ ክብርሽን ጠብቂ ነው። ክብር ለባልሽ ክብር ይኖርሽ። ስሙ አትወሳለቱ ማለት ነው። መጀመሪያ የሚሰራውን ነገር በደንብ አድርጋችሁ ትሁት፣ በደንብ አድርጋችሁ ትሁት። የዛሬውን ፕራንክ የሰራችሁ ሀዋሳ ኮን ጀማል ነው። እዩ ወላሂ ስሙ ወላሂ ማለት ነው። እዩ ምን እንዳያደረገ ልንገራችሁ። በደንብ አድርጋችሁ ቪዲዮአቸውን ክፈቱት። እኔ ያው ቪዲዮ መጫን ስለማልችል አሁን የእነሱን ቪዲዮ ማውርጄ ወደ ስልኬ ማስገባት ስለማልችል ገና ሞኒ ስላልሆንኩኝ መጫን አልችልም ቪዲዮአቸውን ማለት ነው። ምክንያቱም እንዴት መሰላችሁ ያየኋቸው? በምን ላሳያችሁ? በአላህ ስም ልክ እንጀራውን ቆርሰው ማለት ነው። አንደኛውን እንትን ማይክ ይዞበታል ልጁ ማለት ነው። እና እንጀራውን ሊቆርስ ሲል ማለት ነው እንዲህ አድርጎ ነው የያዘው ፌስታሉን፣ ከስር ያለውን ፌስታል። ከፌስታል ውስጥ ምን አለ? ክሊኒክስ አለ፣ ቲሹ ምንድን ነው የሚባለው በሀገራችን? መንድል ምንድን ነው የሚባለው እንዴ? ክሊኒክስ ምንድን ነው የሚባለው? ነው ቢስሚላ ሶፍት ጠቅልሎ ከፌስታሉ ስር ሶፍት አለው። ምን አድርጎታል? ፌስታሉን ጥቁር ፌስታል ነው ወላሂ። ይሁት ቪዲዮን በደንብ አድርጋችሁ ቼክ አድርጉት። ከመጀመሪያው መልሳችሁ እንትን በሉት። ስታሳልፉት ልክ እንጀራውን አምጥታ ቁጭ እንዲያረገችው ማለት ነው። ፌስታሉ እንደዚህ አድርጎ ይዞታል በጣቱ። ወላሂ ነው የምላችሁ። እዩ መጀመሪያ ቪዲዮ ሳታስተካክሉ ቪዲዮ ሳታዩ አትሳደቡ ሰው። ወላሂ እኔ ሀዋን ሙልጭ አገር መሰልባት ዳይመን ማለት ነው። ምክንያቱም የምታጠፋውን ነገር የምትናገረውን ነገር ስርባቸው ስለሚያስጠላኝ ገባችሁ? ስርባቸውን ስለማይ እሱን ነገር እንትን እያልኩኝ እናገራቸዋለሁ ማለት ነው። ግን ዛሬ ምን አየሁ መሰላችሁ? አንዳንድ ጊዜ እኮ ዝም ብለን ስልካችንን ከፍተን እያዳመጥን እየሄድን በዛ እየመጣን ምኑም ሳናይ የምንለፈልፈው ነገር አለ ነው። እንደዛ እንዳታደርጉ። ምክንያቱም እኔ ዛሬ ያየሁትን ስላየሁ ማለት ነው። እና የሰው ልጅ ፕራንክ ሲያደርግ በእጁ እንትን ይዞ እዛው ቁጭ ብሎ ለምን መጀመሪያ ቪዲዮውን የሚሰራ ከሆነ ቪዲዮውን በመጀመሪያ አስተዋውቆ እንትን አላለም። አሁን ወላሂ ክብር የሌለሽ ወላሂ እኔ አይቼዋለሁ። ክብር የሌለሽ እያሉ እየሰደቧት ማለት ነው። አይቼዋለሁ። በጣም ብዙ ኮሜንት ነው ያለው ሲጀምር ማለት ነው። እና ምን አደረገ መሰላችሁ? እንትም ጋር ሄድና ገባና እንጀራውን ቆረስ አድርጎ ማለት ነው። እንዴት አድርጎ እንደቆረሰው እንጀራውን ራሱ በሁለት ጣቱ ነው የቆረሰው እንደዚህ አድርጎ። ከዛ አንዲት ልጅ ናት ያስነቃች። በነገራችን ላይ ጂዛሻላ ኸይር ማሪ የሆነች ልጅ ናት። ወዲያ እንደ ጎኑ ግን ኪሱን አዳብሷል ስትል አይቼ ነው ይሄ ነገር እውነቷን ነው እንዴ ብዬ ልክ ሳይ ማለት ነው ወደ ኪሱ ውስጥ አይደለም ደግሞ በነገራችን ላይ በጎን ነው በታፋው ነው ያስቀመጠው በእግሩ ማለት ነው። እንደዚህ አደረገና አንስቶ እንጀራይቱን በሁለት ጣቱ ነው እንደዚህ አድርጎ የቆረሳት ማለት ነው። እንዲቻርጉ ከዛ ቆረሰና እንዲቻርጉ ወደ አፉ አደረገ ማለት ነው። እንግዳውም አለዛው እንግዳው ራሱ ምንም አላወቀበትም። ዲራማውም ማለት ነው። ዲራማ ለመስራት አልቻለም።
ሲጀመር ፈሪ ነው፣ አይናፋር ነው። ከዛ ላይ ደግሞ ለቪዲዮም ብዙም ቀርቦ አያውቅም መሰለኝ እንትን ላይ ካሜራ ላይ አንዳንድ ጊዜ እንደዚህ ካሜራ ላይ ስንቀርብ ብዙ ጊዜ እንትን በራሳችን እየሰራን ማናቀቅ ከሆነ በጣም ነው የሚያስፈራው። ምክንያቱም የሁላችንም እንትን ነው። እኔ ለራሴ ፈራ ነበር ካሜራ ላይ እንደዚህ ድንገት ራሱ እንደዚህ እንትን በመሳት በጣም እንትን ነው። እና ምን አደረገ እንግዳው ደግሞ ማለት ነው ግብታልና ከወጡ ማለት ነው እዛ ስልስ ከተባለው ስልስ ይሄኛው እንደዚህ ይዟታል። እንትን ወረቀት ይቱን እንደዚህ አድርጎ ነው እንጀራው እንደቆረሰ ካሜራው ደግሞ እንትን አላለም። ካሜራውን ራሱ እንትን አልዘጉም ማለት ነው። እንደዚህ አድርጎ ወደ ወጡ ጨመረው ማለት ነው። ወደ ሰሃኑ ስልስ ወዳለበት እንትን እና ደግሞ ልጅየው ደግሞ ወዳው መቸኮሉ በደንብ አለመነጋገራቸው ማለት ነው። በደንብ አለመነጋገራቸው በእርግጥ ሀዋ ታውቃለች ነገሩን። ምክንያቱም እሷ ባሰራ ይሄን ነገር ትናገር ነበር ወይም ደግሞ እንትን ነበር። ፕራንኩን እንደዚህ አድርገሽ ተባብሎ ተመካከረው ነው የመጡበት። ጎንጉ ነው ሰርተው አበጥረው ምን ብለው ማለት ነው። ግን ፕራንኩን አበላሽተውታል። ምክንያቱም ልጅየው ራሱ ይሄኛው ልጅ ምንም አላወቀበትም። እንዲያለው ነገር እንትን እንዲያሉት ነገር ልክ ቀጥታ ወረቀቱን እንትን ፌስታሊቱን ሲጥራት ቀጥታ ነው ሄዶ እንግዲህ እዛ ወዲያ ነው ያለው እንትን እዛ ሄዶ ስጋ እንደሚያወጣ ሰው ምንድነው ይሄ እያለ ያወጣው ማለት ነው። እና ፕራንክ ስታደርግ ደግሞ ማለት ነው ሚስትህን ፕራንክ ልታደርግ ከፈለክ ጀማልዬ በደንብ ቪዲዮውን አስበበት መሆን አለበት። በእርግጥ እኔ አዲስ ነኝ ላስተምርህ አልችልም። ግን እኔ ባለኝ እንትን በመጣልኝ ሀሳብ መጀመሪያ ያው እንደምናየውም ሌሎች ልጆች ፕራንክ ሲያደርጉ አስበውበት አንሰላስለውበት ሲሆን የሚመጡት ድንገትም ሰርፕራይዝ የሚሆኑት ያን ነገር አስበውበት ሲሆን ነው እኒህኞቹ ማለት ነው። ቢያንስ ያንኛው ሰው ማወቅ የለበትም። ፕራንክ ሀሰበ ምግብ አቅርቤልን ብሎ የሚያስብ ከሆነ ምግቡን ያቀርባል እንጂ ምግቡን በምታቀርብ ሰዓት እሱ ወጥ ስልሽ ሳይሆን ማለት ያለበት ምግብ አቅርቤልና ኖርማል ይሄንን ምግብ እንደዚህ እንግዲህ ይመጣል ምናምን ብሎ ራሱ እንግዲያው እንትን ማለት ይችላል፣ መናገር ይችላል። ግን ስንትኑን ፕራንኩን ሀሰበ ያን ነገር እንደዛ አድርጎ ሳይሆን ማድረግ ያለበት ለምሳሌ ሌላ ነገር ራሱ እንዲያ ያለ ነገር አምጥቶ ከወጡ ስር ወይም ከእንጀራው ስር እንደ መቁረስ አድርጎ ከእንግዳው ፊት ማድረግ ይችላል ማለት ነው። ይሄ አንዳችም ያህል ፌስታል አምጥተህ የምትጨምረው እንትን ላይ ስልስ ላይ አንተ በተወደደ በርበሬ እንዴት እንድትጫወታለህ እባክህ። እና ደግሞ ለሚስትህ ክብር ይኑርህ፣ ባለባልሽ ክብር ይኑርሽ እያሉ እየተሳደቡ ስለሆነ ለክብር ተከባበሩ። ስድብ ምናምን አቁሙ። ከዛሬው እንትን እንኳ ስድብ አላየሁም፣ ግን የፕራንኪቱ ነው አይቻለሁ ከእናንተ ጋር ማለት ነው። ግን ኮሜንታተሮች እየተሳደቡ ነው። ኮሜንታተሮች ስለሚሰርቧችሁ መጀመሪያ ስትገባ አንተ ያው ማለት ሀዋ ትናገራለች ዳይመን ሀዋ ጀማልን ፕራንክ ላደርገው ነው ብላ ስለምትገባ ሁልጊዜ ችግር የለውም ተናግራ ነው የምትገባው። ግን በምትሰዳደቡበት ነገር ብቻ ነው የሚዘጋው እና የሚያስጠላው። አንተ ደግሞ ማድረግ ያለብህን ነገር ደግሞ ልክ እንትን ባልክበት ሰዓት ሳህን ውስጥ ሳይሆን ማድረግ የነበረብህ ከሰውየው እንጀራ ስር ነበረ ቆርሶ ማድረግ የነበረበት፣ እንደኔ ማለት ነው። ምክንያቱም ከወጡ ላይ እንዴት አድርጎ ነው የሚጨምረው? አንዳችም ያህል ወረቀት እየታየ እኮ ነው። ካሜራ ላይ እኮ ታይተሃል በስነ ስርዓት ማለት ነው። ጀማል ዛሬ ተበልተሃል ማለት ነው። ፕራንኩ የጀማል የጉር ነው ማለት ነው። የሀዋ አይደለም። ሀዋን የምትሰርቡ ሰዎች ለዛሬ እለፏት ማለት ነው። እና ሀዋን እለፏት ዛሬ። ያው ዞሮ የሀዋ ስህተት አይደለም የጀማል ስህተት እስከሆነ ድረስ ሀዋን እለፏት እላችኋለሁኝ ማለት ነው ውዶችዬ። እና ደግሞ በሌላ ቪዲዮ ላይቭ እስከምንገናኝ ድረስ ላይክ፣ ሰብስክራይብ እንዲሁም ሼር፣ ኮሜንት ለሌሎች ልጆችም፣ ሰዎችም፣ ቤተሰቦችም፣ ፋሚሊዎችም እናቶቻችንም፣ አባቶቻችንም፣ ወንድሞቻችንም፣ አክስቶቻችንም፣ አጎቶቻችንም፣ አያቶቻችንም፣ ቅማታችንም ምና ሁሉም እንዲያየው ማለት ነው። ላይክ ሰብስክራይብ እያደረጋችሁ እስቲ ሰሞኑን እስቲ እንደው ሰርፕራይዝ አድርጉኝ፣ እኔን እንደው ሰርፕራይዝ አድርጉኝ። በቃ እኔ እስቲ እንደው በቃ ሰርፕራይዝ አድርጉኝ። በቃ ያልታሰበ በቃ እንትን ልበል ማለት ነው። በቃ እኔን እንዲሉ ማለት ነው። ሰርፕራይዝ አድርጉኝ እላችኋለሁ ውዶችዬ።
እና ለቤት አዲስ ሆናችሁ ላይክ፣ ሰብስክራይብ እንዲሁም ሼር፣ ኮሜንት በማድረግ ቤተሰብ ሆኖ ላለሁኝ በሌላ ቪዲዮ እና ላይቭ እስከምንገናኝ ድረስ ወሰላሙ አለይኩም ወራህመቱላሂ ወበረካቱ።